እውነትም አሳፋሪ ነገር ነው። ሊታፈርበት የሚገባ ጉዳይ ነው። ኦኬ ሊያፍሩበት የሚገባ ጉዳይ ነው። ያንን የህዝቦችን ጭቆና ዛሬ ላይ ቆሞ እንዴት ይመኛሉ? ለተወሰዱት ቡድኖች የተመቸ ሁኔታ የተመቸ ስርዓት ሊሆን ይችላል ያ ስርዓት። ነገር ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዴት ነበሩ ያሳለፉት? በምን አይነት ሁኔታ ውስጥ ነበሩ? ኦፍ ኮርስ የጋራ ሀገርን ለመገንባት የነበሩ መልካምም ሆኑ መጥፎ ስራዎች የጋራችን ነው ብለን መቀበል ይገባናል። ስንቀበል ግን የምናቀነቅነው ልንደርስበት ልንመልሰው የሚገቡ ሁኔታዎችና አፍረን ያኔ እንኳን በመፈጠራቸው ልናፍርባቸው የሚገቡ ሁኔታዎችን ለይተን ማወቅ ይገባናል። አልቃሻው ቢያለቅስ አይገርምንም። ምክንያቱም ይሄ ስርዓት በፈረጠመ ቁጥር ጡንቻውን ባዳበረ ቁጥር ስሩን ባሰደደ ቁጥር የምናፍቀውን ስርዓት እንደማያገኝ ወደ ፖለቲካ ስልጣን የመመለስ ህልሙ እየተመናመነ እንደሚመጣ ስለሚያውቅ የሚመኛትን ኢትዮጵያ እየተሰናበተ ስለሆነ ቢያለቅስ አይገርምንም። ነገር ግን እነዚህ ሰዎች ዓለም እንኳን እየተደመመበት ያለውን የኢትዮጵያን እድገትና ለውጥ ማየት አለመቻላቸው ከእውነታው ፊታቸውን ማዞራቸው በእውነትም ልታዘንላቸው የሚገቡ አይነ ስውራን መሆናቸውን ነው የሚያሳየው።